ምንድን ትመክራለህ? ላይ ነው ወይ ለሳይ ሰው ወንድ እኮ ነው። ልክ የኽርብ ቤተክ ወንድ ነው። ወንድ አሁን በዚህ ሰዓት ሴቶች ፍቅር አይዝም። የኛ ተረኛ እኛ ነው እኮ ወንዶች አይተዋን ያለ ወንዶች እዚህ ሚዲያ ላይ ወይ ቲክቶክ ላይ ወንዶች ነው የሚያለቅሰው። ሴቶች ትቷል። ተረኛ እኛ ሴት ተብቷን ጎበዛ እኮ ለዛ ነው ይሄ መርሐባ ይባላልና አንተ ብቻ አይደለም እኔም ፍቅር ይዞኛልና ምን ማድረግ አለብኝ እያለ ነው። ዱዓ አርግ በእናትህ ወላሂ ዱዓና ለኔም ዱዓ አርግ ለአንተም ዱዓ አረጋለሁ ወንድሜ። ለምን ቁጥራት ለዋወጡምና በውስጥ አታለቅሱም? አንድ ላይ የማልቀስ ዘመቻው ነው። ወይ እያለቀሰ ባለፈው አይታኒያ የሆነ ልጅ ልክ እንደሱ አልቅሱ ገብታችሁ እያላችሁ ምናምን እኔ እኮ ሚዲያ ወንድ እኮ ሚዲያ ላይ ወጥቶ አያለቅስም እኮ ብርድ ልብስ ውስጥ ገብቶ ነው የሚያለቅሰው እንጂ ወላሂ ብርድ ልብስ ገብቶ ያለቅሳል። ይኸው ሶፍት እዚህ አለ በቃ እንዲያርግ በቃ እስኪ አልቅስ አንተ በእናትህ አሁን እምቢ ብላህ እያለ እንዴት ነው ያለቀስክላት? እስኪ ማየት እፈልጋለሁ። አልፏል አሁን አልችልም። ወንድሜ እስኪ እንዴት ነበር ያለቀስክላት? አለቀስኩ በቃ እንዴት አልክላት? ወላሂ ምን ብዬ ልንገርሽ እኔ በሶፍት በዛን ሰዓት እኮ ሶፍት አልተጠቀምኩም በዚህ ነው እንጂ በዛውም ደግሞ በጨርቅ ይዘህ በሹራብ ነው እንጂ እኔ ለማለት አይዘህ ወላሂ በቃ እኔ እኮ ቁጥሯን ብትሰጠኝ እኔ በደንብ አድርጌ ለምንልህ ነበር። እኔ በደንብ ለምንልህ ነበረ ለማለት አንተ ቁጥሯን ብትሰጠኝ ታብታብ አድርጉ እንጂ ቢላ አለይኩም ቁጥሪ ወላሂ እኔ ጋር ትጫወት ይኸውልህ እኔ ጋር ትዋረዳለህ ወይ አንቺ ዝቅብንሽ ወይ ኑሜርዬ ወይ ምነው አመት በዓል ወይ ደግሞ አንድ ቀን ብቅ በይና ወደ እኔ ቡና ጠጣ እንደ ወንድሜ ማለት ነው። ሌላ ነገር የለም። ጅዳ ነህ እንዴ? ቅርብ ነው እኮ እኔ ባሌ ጋር ላስታውቅህና መጀመሪያ ከዛ እሱ ጋር ባሌ ያለች እንዴ ምን ችግር አለ? እኔ ባሌም ቢሆንም ወንድሜ ቢሆንም ፈታ ብለን አንድ ጊዜ ቀን ሰላም ብዬ እመለሳለሁ። ትላለህ። ከዛ አንተ ግን ኦሮምኛ ታስተምረኛለህ። የኦሮምኛ ልብስ ይዘህልኝ ትመጣለህ። ኦሮምኛ እኮ ወይ እኔ ደግሞ ኦሮምኛ ማስለመድ ብዙ አመት ያስፈልጋል። ግን እንግሊዝኛ ይሻላል። ኦሮምኛ ማምጃለሁ ቢያንስ 4 ቋንቋዎች እያለሁ። እሺ ሲያውር ያስ ምንድነው? እሺ ልንገርህ አካም ጅርታ ሰላም ነው ማለት ነው። በሬዳ ማለት ምንድነው? ታፍጎዳ በሬዳ ማለት ቆንጆ ማለት ነው። ታምራለች ታምራለች እንደዚህ ነው በሬዳ ማለት። ከዛ ደግሞ አካም ጅርታ እንዴት ነሽ? ሰያ ነጋ አልሐምዱሊላህ ጅራ يس يا والله شالك ايوه وانا مسين كفلون اللين ከዛ አንዲት ነግረውኛል ሱመያ ግን ለሌላ ሰው እንዳትይ ለባልሽ ብቻ ብለኛለች። ምንድነው ሌላ ነገር ሌላ አለ ቆንጆ ነው የተናገረችው ግን ያ የሚባለው ለባልሽ ብቻ እንጂ ለሌላ አይባልም አለችኝ ሱመያ። ምንድነው? እሺ ሲጃለታ ለባሌ ነው ማለት ነው። በዛ ሲንጃላዳ ማለት ለባልሽ ነው አለችኛ። አይ ወድሻለሁ ማለት ነው እንጂ የባሌም ወንድሜ ነው ወንድሜ አትወድሽም? والله ሲንጃላዳ ለሁሉም ይሆናል። ሲንጃላ እኔም አንቺ ወዳለሁ ለማለት ወድሻለሁ ማለት ይሄ ነው። ኦኬ ሌላ ነገር አይደለም። طيب ጥሩ እንደዛ ከሆነ ሲንጃላዳ ወዳለሁ ለአላህ ብዬ ወንድምነት ሌላ ነገር አይደለም። ሌላ ነገር ኢንቲሳር እንዳገባች ሰምተሃል? ወላሂ መቼ እንዴ ሄደች ነው ቶሎ ያገባችው። ሄደች ከዛ በሳምንቱ አገባች። ጆጆቹ ነመጋ አትመጣ ማለት ነው። ቆንቧል አልቅስ እስኪ ትንሽ። አይ ምን አለቅሳለ?
تنشال بيسست ቆይ አሁን ወአለይኩም ሰላም ልቡ ታውቃለሽ ልቡ ማለት አላውቅም ወላሂ በይ ወላሂ ምን ማለት ነው ወጣችኮ ጉል والله መጣች ወላሂ وعليكم السلام እንኳን ሰላም መጣች ዘወር ታረግና ይኸው መጣች እንትዬ ኦንላይን ላይ ትገባለሽ እንዴ አይከብድም ኢትዮጵያ سمي انتصار قبتهالك انقو دايما نجمة البحر نجمة مالت كوكوب نو بتاعش يميكين انه انتصار مالت انقو ناتي يالكو نبر ليش جيتي تلاله በነገራችን ላይ አሁን ላሳ በሰራሁት ቪዲዮ የገባችሁ ኮሜንት ስጡ ሸራ አድርጉ ያቺ ክፍታፍትየው ሰደቀተ ጃሪያ ብር አጠራቅመን አረብኛ እንድትማር እናደርጋታለን ያቺ ጆሃና ማለት ነው መቼ ነው የምትመጣሽ አንቺዬ እሺ በኦሮምኛ ጻፍ ማን ነው የምትመጣው እሷ ናታ ኮኬት ነሽ በአላህ ቤቴ ነኝ እኔ ኦልባይ ከረም ደረክ ኢንሻአላህ ረቢ አላፊሱ which ለአሲያ ቪዲዮ ሰርቻለሁ የመጨረሻቸው የተሳደበችው ማለት ነው አረበኛ እናስተምራታለን ሰብስበን ቪዲዮ ሼር ላይ ኮፒ ሊንክ አድርጎ ምንድነው አንተ እኮ ሰው አለ እኔ እኮ ሰው የለኝም በታብታብ ነው መሳኪን ወላሂ እጃቸው ደግ ታብታብ ላይ 220 ነው አለኝ ታብታብ አታረጉም እንዴ እኔ 90 ሰው ቁጭ ብሎ ማሻአላህ አለይሁም ይሁን 64 አድርገዋል ነበር ፖሊስ ነበር ምን ያረጋል ችግር ለቆማጣ አይተ ባራ ነው الله والله انا حفظت القران تقرا لنا ما شنف አይደለም ወይ فاتحه تقرا لنا فاتحه ብቻ እኮ ነው فاتحه ቆይ በስንት ቀን እኮ በቀን فاتحه 5 ጊዜ ነው የሚቀር ወይ 5 ጊዜ طيب እሺ አሁን ማለት ነው طيب እሺ ምን ትላለህ መሰለህ ያው ቅጣት ነው በትንሽም ቢሆን خير ድግጣት እኮ አይደለም حرام ተቀጣ ሰው ባለው ነው حرام ተቀጣ والله ተቀጣ حرام ናደት قرا فاتحه ጉደኛ والله ቀራል ምን ችግር አለ انت የኔ ፍቅር የኔ ልዕልት معاري ነይ ግቢ እስኪ በጎን ሆነሽ ሶስተኛ እስቲ ነይ ግቢ አናቆማለን ጌም እስቲ ነይ ግቢ يا نجيب انت يعني لد زوما والقطع تكرر بوتني فودي غربا يوز ما قدام ورنا سمع عن فاتحه اقرا لنا نجي يا الكلام ايش 10 قد سبحان الله بل هو سبحان الله والحمد لله ولا اله والله اكبر سبحان الله والحمد لله ولا اله والله اكبر ولا اله دقموا من يقول بحال سبحان الله والحمد لله ولا إله والله أكبر سبحان الله والحمد لله ولا إله الله أكبر تكالم بارك الله فيك أحسنت يا أخي الغالي لكن هذا سبحان الله الحمد لله سبحان الله والله أكبر والحمد لله ولا إله إلا الله والله أكبر هيك يعني كوك شيء ويه استغفر له هيك كسولات بوهلا ان ليلة سبحان الله 3 غزي الله الحمد لله ሶስት ፍላወር ያላችሁ እንደዚህ ያላችሁ ደሃናችሁ እኔና እንስሳት በጣም የምንወድቅ እኔ እኮ ስማርት ሰው ነኝ እኮ ወላ ንጹህ ነው በነገራችን ላይ ነው ማለት የምናውቀው እኔና እንስሳት ድሮ ነው እና ከሱ ቤት እንሄድ ነበረ ከሱ ቤት ሄደን ቁጭ እንል ነበር ምናምን ነው አሁን እናንተ ሌላ ነገር ውስጥ ገባችሁ ወደ እኔም እንደ ድሮ ላይ አይገባ የለም ጠፍተሃል አለ እኮ እዚህ ጋር ፍቅር ይዞኛል ስለዚህ ነው ጠፋ አትጥፋ ለምንድን ነው የምትጠፋው ፍቅር ይዞኛል ይሻለኛል ايوه ابدات ሲጀምር ከወደ ራስ ነው ايوه አሁን አንድ ቪዲዮ ልሰራ ነው አንዲት ልጅ እዚህ ድረስ ከራማቲን ሚም ዶማሙ
ወደ ማበድ እየሄደች ነውና እብደት የሚጀምረው ከዚህ ነው። ሻሃን አንተ እዚህ የአማርኛ ማንበብ አልችልም ወላሂ ችግር ነው። መዳን እንግሊዘኛ ጻፉለት፣ አማርኛ ሆኖ እንግሊዘኛ ጻፉለት። መዲና የምትባል የሆነ አማርኛ ቅጣት አለብህ እኮ አሁን እኔ ልቀጣህ ነው። ሀ በል አማርኛ ላስተምርህ። ሀ